ሳማምዬ ግን ጉዳይ እሺ ዛሬ ሰጣንኩ በህይወቴ በጣም ከቲክቶክ ካምፓኒ ነግሬያለሁ። ማመልከቻ ይሄ የሚሳመውን አውጣ ብየዋለሁ። ለምን ስሜት ውስጥ ሰው ይከታል? እኔ ስሜት ውስጥ ገባለሁ። እሺ አቋቁሙ። አሁን የመጣ ነው ትልቁ ዓላማችን ዛሬ በሄለንና በሄለን አልኩ ሄለን ደግሞ ማናት? አይ በጉቺና በማሜ መካከል ሁለት ለአብርሃም በግ ሁለት ዚሆኖች አቀረቧቸው። ሙባረክ በጊፍት አማለለኝ ሶስት ጊዜ ተቃራኒ ሁነት ተሸነፍኩ። አሁን ከኔ ጎን መሆን አለበት ብሎ ይኸው ጊፍት ጋላሪን ስነካ ሙባረክ ነው የሚለው። አንበሳ ጋር ሲሄድ ሙባረክ ነው የሚለው። ዩኒቨርሲቲው ጋር ሲሄድ ሙባረክ ነው የሚለው። እንዴት ልጨክን? የሰጠ ይሰጠዋል ግድ ይላል። እኔ ግን ጆከር በጣም የገረመችኝ ምን ነው መታ በአንበሳም በዩኒቨርስም እንደው እንድታስታውስ እኔ አሁን ሙባረክ እንደማስታውሰው እንድታስታውስ መተ የሆነ ነገር እንድትቋቋም የምታገኛትን እዚህ ጋር መስጠት ነበረበት። ሰው መስሎሃል። አይሰጠኝም። ቢሞት አንድ ቀን ሰጥቶኝ አያውቅም። እኔ ነኝ እንጂ የምሰጠው አንድ ቀን። አሁን ወዝኛለሁ። እሷም ልብስቲክ የተቀባች ነው። በኋላ የግድግዳ ቀለም ነው የምትቀባው። መኑኝ ከጌሙ በኋላ እመኑኝ። በኋላማ ሌላ ቆሜ እሄዳለሁ። እመኑኝ። ማሜ ደግሞ ከጫት ዋንዴ ወደ ገራባ ነው የምገባው። መኑኝ። ጫት ሳይሆን የምገባው ገራባ ነው። ገራባ ተርዚና ይዤ እመጣለሁ ከጌሙ በኋላ። እየታየኝ ነው። አዎ ሄዱበት። ሜምበሩን ታብታብ አድርጉ። ኮፕሊንክ እያደረጋችሁ ምንም የማትችሉ ግድ የለም ሴት ይሰጥሃል ይላል። እና እስኪ ጌሙን እንዴት አየሽው? እኔ እንዴትም ማየትም አልፈልግም። ምንም አይመለከተኝም። ስለዚህ ጌም ለምን አየዋለሁ? እስኪ ንገሪኝ። ምን አገባኝ? እናየዋለሁ። በጣም ደግሞ አነጋጋሪ ሆኗል ጌሙ። በዛም በዚህም በኩል በጣም እንትኖች አሉ። በዚህ በኩል አሁን ታርጌት ውስጥ የከተቱት ግን አንቺን ነው ያጋፈጡት። ፊት ለፊት ላይ ያደረጉት አንቺን ነው። በጣም ነው እንዴ እኔን ያጋፈጡት? ምን አልሽኝ? በጣም ነው እኔን ያጋፈጡት። ጆሮ ጠቢ ምንም የሚጠባው ነገር የለም። ሀቅ ነው እኮ የተናገረው። እኔን ነው ፊት ለፊት ያደረጋችሁት። ሌላ ምን አለ? 10 ስጪ ትላላችሁ። 8ቱን ሂሳብ ስጠይቅ 10,100 ምናምን ድርሃም ሳባዘው እኔም አሁን ትዝ አለኝ እሷ ስታወራ እኔም ስንት አንበሳ አንድ አንበሳ እና አንድ ትልቁ ሻርክ ብዬ አሰብኩኝ። ሳስበው ወደ 60,000 ምናምን የኢትዮጵያ 60,000 ብር ለልጄ ምን ያደርግለታል ብዬ ሳስበው የ3 ወር የትምህርት ቤት ይከፍትለታል። አሁን የሚቀጥለው እኮ ትምህርት ቤት ይገባል። ገባሽ? እንደኔ ዶንቆሮ እንዳይሆን፣ እንደኔ መሀይም እንዳይሆን፣ እንደኔ ሀገርኛ ቋንቋ ብቻ ሳይሆን ውጨኛም እንዲማር ሰው አደርገዋለሁ ብዬ እሷንም እንዳላስተምረው ልጄ ደደቡ ነው መጥቶ ታብታብ ይበል። ስልክ ገዝቼ ልስጠው ታብታብ ቤተሰብ ይበል። ሀሳቤን ቀየርኩ። አያት ቀየር ካላችሁ አቋቁሙን። እኛ እያልን ያለ ነው አቋቁሙን ነው አይደል? የጠየቅነው ሌላ ነገር አይደል? ሰጣችሁን እንሰጣለን። ማሚዬ ምንም እንትን የለውም። የኔ አባ ስጡን እንሰጣለን። ቁጭ ብለሽ ግን ጉቺ ካልሽኝ ወዬ ነው የምልሽ። እኔ በእንደዚህ ወዬ እኔ ፍቅር ነው የምልሽ። ስንት ቢሊዮነር ያለበት ቴስላ ላይ አንዳንዱ የጃምቦ ብርጭቆ ይዞ፣ አንዳንዱ የቢራ አንገት አቅፎ፣ አንዳንዱ እግሩን የቴስላ መሪ ላይ ሰቅሎ ቁጭ ብሎ ተፍታ እያለ ቤትን ይዘ ቁጭ ብለ እኛ ምስኪኖቹ ድሃ ሆነን የተፈጠርከው አሁንም ወደ ደህንነት ተመለስ ብላችሁ እኛ ልታደህዩ አይሆንም። እስኪ ሳሙን ድምፅ ባለው ነገር ድምፅ ያለው ነገር ላይ ልቤን አቀዝቅዙ። ከቤኮ እኮ ሄደች መሰለኝ ሳም አድርጉ አለች ቶፕ ላይ ናት አለች። እሷ የኔ መከታ የኔ መመኪያ ናት። አዎ ወደ ኮድ 21 የገባች ወደ ኮድ 21 የተጠቃለለች ናት እናቴ። ያ ደህና ነገር ስጣንት አባይ የምትባል ዝም ብለህ እሺ የኔ ፍቅሮች ለአርጎ ተሸክማል እንዴ? ሳም ስትባል ዝም ብለህ የምትስመው ወደ ጋላክሲ ዝቅ ስትል
ሻርክ ቀያ መኪና ድምፅ ያለው ነገር አለ። ምን አባዬ አባይ ብዙ ሰው ተሸክመ እረፍት ነበር መሳም የነበረብኝ። እረፍት ራሱ መኖር አልነበረበትም። አንገቴን ሰማኝ መሆን ነበረበት እኮ። አባይ ባሰበት ዝቅ አለልም አለ አባይ። አባይ ግደለኝ ዝቅ አለልም ማሚ አለ። ዝቅ አለልም ሌላ ጊፍት አይታየኝም አለ። ዝቅ በል ወደ ታች እንዲህ ወደ ላይ እንዲህ ስታደርገው አሉ የተለያዩ አይነቶች አሉ። ሂድ እስኪ ድፈር፣ ግድ የለም አይገልም። ጊፍት አይገልም። ጊፍት ወደ ኪስ ነው እንጂ የሚያስገባው ወደ አካውንት ነው እንጂ ወደ ነፍስ አይሄድም። ወደ ነፍስ አይሄድም። ምንም ነገር ምንም አትሆንም። እመነኝ። አይዞ አትፍራ። ድፈረው ሄድበት። ዋራይት ማሚ ይላል ሰውየው እንዳለሽ ብድርም ቢሆን ግቢ እንጂ ወንድማችን እንዳይሸነፍ። እዚህ ደግሞ ሲተነተን አሁን ይህን ስንተነትነው ሀገር ተገስጠክ ለንደን ቁጭ ብለክ ማለት ነው። አፍጥጣ አግጥጠ ቂጥህን አስፍተ ለንደን ተገስጠ አቶ አበድሩኝ። እኔ ለምንድን ነው አረብ ሀገር ቁጭ ብዬ ዳምገባው? ምን አገባኝ? መሸነፍ ለምን ሰባት ቤቱን ባናቱ አይተክሉትም? ምንድነው ያለው? ተበደሪ እንጂ ወንድማችን እንዳይሸነፍ። ይሄ ማለቱ አሁን ስንተነትነው እንደኛ በእኛኛ ማለት ነው ስንተነትነው ይሄን ንግግር ያው ተበደሪ። ይሄ አሁን የጠላት ኮሜንት ነው። ተበደሪና ከዛ በኋላ ጊፍትሽን ጨርሰሽ ጨልለሽ ስራም ፈተሽ ቁጭ ትያለሽ። እንግዲህ ስጨልይ ከዛ በኋላ አበዳሪሽ መጥቶ ወይ እንዲያሳስርሽ ወይ ወቅቶ እንዲገልሽ ሰው ሀገር ላይ ሰው ሀገር ላይ በህይወትም እንድትነፍሽም አልፈለገም። ይሄ አረ ነውር ነው፣ ከባድ ሴራ ነው። ይሄ የጠላት ሴራ ነው። ነቅተንበታል። አይሆንም። አንተ ምንድን ነው ሀሳብክ? የኔ ሀሳብ እየነዳሽ ስለሆነ ነው። በጣም ደግ ልጅ በሰጠሽው እጥፍ ድርብ ደግሞ መድኃኒዓለም ያልታሰበውን ሲሳይ ኪስሽን ሙልት፣ መንገድሽን ጽድት፣ ህይወትሽን ያርግልሽ። ማሚ ስልክ ተደወለበት ማሚ ይሁን እንኳን ተደወለብህ ማሚዬ። ድዩ ምንድነው የሰውዬ አባይ የሚባል ስም እንደሚጽፍብኝ? አይ እንግዲህ ተወኝ አንተ አባይ የምትባል ሰውዬ ወዲያ ትጨቅጭቀኝ። ማሜና ሄሉ ተጣልተው ነው? ውይ ተባረኩ፣ የማርያምዬ ተባረኪ እናቴ። ይሄ ለማን ነው እንጉዳይ? ኧረ ላንቺ ነው። ምንድን ነው እንደዚህ የቆመ ነገር ለቀቀች? የቆመ ነገር ይስጥሽ። የቆመ ነገር ሁሌም እንዳታጪ እንጉዳይ። የቆመ ነገር አትጪ። ልክ ጊፍቱ እንዳስደነገጠን እንደዚህ ቆሞ ሁሌም እንዳይተኛ ላንቺ የሚመጣው ዱንያው የቆመ ሰውየው የቆመ በቃ እንዳይተኛ ሁሌ የቆመ ነገሩን ይስጥሽ። እናቴ አይተሽዋል? አዲስ ጊፍት ነው አይቼው አላውቅም። የቆመ ነገር ይስጥሽ ብሎ ቁጭ ጥሩ ነው እኮ ሜሉዬ፣ የኔ እናት ተባረኪ ሜሉዬ። እንደገና ሜሉዬ የሰጠሽ ብትን እንዳረግሽ ብትን የሚያረግ ባል ይስጥሽ። ብትን የሚያረግ ሁሌ ሊሆን የሚበተን ነገር ቤትሽ ማነው ብትን ነው የሚያደርግ? ባል ይስጥሽ። ብትን ማለት ጥሩ ነው። ድንዝዝ ካለ ነው መጥፎ። ድንዝዝ ካለ እርግማን ነው። ብትን ካለ ጥሩ ነው። ጥሩ ጸሎት ነው። ጥሩ ጸሎት ነው። ግችዬ ሄዱበት። እየተቋቋምን ነው። ቅፈላ እንዳይመስላችሁ ወገን። እኛ የለመናችሁ አይደለም። እኔና አይደለም ያዝ ነው። ሶፊዬ እናቴ ታስታውቂያለሽ። እናቴ የኔ ፈገግታ ፍራፍሬ ቤትሽ አይጥፋ። ሁሌ ፍራፍሬ የሚያጎርስሽ ፍራፍሬ በፍራፍሬ ያርግሽ። ይሄን ፍራፍሬ በቃ አናትሽ ላይ እንዲህ የሚያጎርስሽ ባለስቴሽ። ፍራፍሬ ከጓሮሽ አይጥፋ። በጓሮሽ ፍራፍሬ፣ ከፊት ለፊት ፍራፍሬ ያርግልሽ እናቴ ሶፊዬ። ቴንኪው እናመሰግናለን። ባርኩልኝ ፍቅሮች፣ ኧረ ባርኩልኝ አባቴ። አብረን
እሱ ለኔ እኔ ለሱ ያለ ነው። ማምዬንም ጎብኙት፣ መንግስታችሁ ጎብኙት። ውይ ተባረክ። የሆነ ሰውዬ ሰጠኝ አበባ፣ አንድ ሰውዬ ተባረክ። ውይ ይሄ እኮ ለሙሽራ የሚሰጥ አበባ ነው ወንድሜ። ወረድ በል እንጂ ከአበባ ዝቅ ስትል ድምፅ ያለው ነገር አለ። ወደ ሻሃርክ ምናምን አሁን ለዚህ ምርቃት አናባክንም። አናባክንም። ስትገቢ ስትወጪ አበባ ይዞ ይጠብቅሽ ባልሽ፣ ስትገቢም ስትወጪ። አሜን አሜን አሜን። ማሜ ሳመችክ ተሳም። ውይ ማሜ የቆመው ነገር ተደገመ። የቆመው ደገመችው። የቆመው ተመችቷታል። እንጉዳይ ይሄ የቆመው ነገር ቤትሽ አይጥፋ። ይሄ የቆመው ነገር አይተኛም። ሁሌ እንደቆመ ተመችቶኛል። ሁሌ እንደቆመ ይሄ የአሁኑ ማለት ነው። በምንም የማይተኛ ነው። ሁሌ የቆመ ነገር ውስጥሽ አይድከም ባልሽ። ጠዋት ማታ ይስጥሽ። እናመሰግናለን። ቴንኪው። ምንድን ነው ይሄ ደግሞ? ሶፊ ምን ነው ምርቃቱን ለሁለታችሁ ምንድን ነው? ሶፊ ምንድን ነው የላከችው? አልገባንም። ደግመሽ ላኪው። አባይ የኔ አባት እንደ አባይም እንደ ጣናም ፈሶ የማያልቀውን ሀብት ይስጥክ አባይ። ቢሄድ የማያልቀውን ሀብት ይስጥክ አባይ። አሜን። ማሜንም በመንግስታችሁ አስቡት። ውይ አባይዬ የኔ አባት ጣቱን አወጣ። አሚን ማለቱ ነው። በዲያስፖራኛ እንዲህ እኮ አይደለም። አሚን አይልም ዲያስፖራኛ። አሚን ስል እንዴት ነው? አሚን እያለ ነው። ይሄው ሶፊዬም ደገመችው። የኔ አሚን አለች። እቺ በዲያስፖራኛ ነው ይሄ አሚን። እኛ ሀገር ቤተኛ እንዲህ ነው አሚን ነው የምንለው። የነሱ እንዲህ ነው። ዋትስአፕ እንደማለት። እሺ ሄዱብን። ገደልከኝ። ድምፅ ያለው ነገር አላማረክም። የሆነ ዋ የሚለው እንኳን ቢጠፋ ሚያው ምትለውም አለ። እንደገና ደግሞ የሚል ነገር አለ። ፎቅ ውስጥ የሚሽከረከረው ነው ቦክሱ። እሺ ይሄ ፎቅ ውስጥ አንዴ ቆይ ማሚ ዛሬ ሆዴን አሳመመኝ። ጋይ በዲያስፖራ እንደዚህ ነው አለ እኮ። ፍቅር ሲስም ሊያረጋቸው ነው እንደ ሰዎቹ። ኦንሊ ቁሪኝ አባይ ቀለል ቁሪኝ ነክ ይሁን። እስኪ ይሁን። እሱንም ቢሆን አንተን የሰጠኸው። ኧረ ለሰጫችን ይስጠው። ቤቱን ለባረካችሁ ተባረኩ። ለሰጫችን ይስጠው የኔ ፍቅሮች። አዎ ለሰጫችን ይስጠው። ሌላ ምን እንላለን? ተባረኩ። የምትሰጡት አትጡ። ተባረኩ። ሜምበር ሁኑ። 2100 ሰዎች ተገስጣችኋል። በተለይ አዳዲስ ሰዎች ሜምበር ሁኑና 1000 ያስገቡት። እስቲ ሜምበሩን ፍቅሮቼ፣ ሜምበሩን 1000 ያስገቡት። ማሮቼ እንጉዳይ የኔ እናት እንግዲህ የቆመ ነገር እኔ አላቀልሽ። ስንት 10,000 መግባት አላማረሽም? 10,000 ስገባ ደስ አላለሽም? አንተ በሆነ ድምፅ ባለው ነገር አማረኝ። ማሚ 10,000 አንቺ 10,000 ደግሞ 10,000 ጥሩ ነው። ትንሽ ነው። ይገፉታል። ሄዱበት። የቆመውንም የተኛ ብቻ እንዳለው የቆመውንም ያልቆመውንም አቋቁሙን። እንግዲህ ከዛ በኋላ 4 ሰዓት ላይ የቀጠሮ ጌሙን አብረን እንገናኛለን። አቋቁሙን። የወገን ደራሽ ወገን ነው። እኛ ከወደቅን መጥፎ ነው። መውደቅ የለብንም። ማሚ ምኞት ነው። እኛን ከፍልበት የሚልክልን እሱ ፈጣሪ ነው። ትንሽ ነገር አንመኝ የሚለውን ተመኝ። አይታወቅም። ምኞት ነው የፈጣሪ ነው። ይመጣል። እመኝ ነገር አትመኝ። የፈጣሪን ነገር ምኑን አውቀኸው? ወይ አንዱን ከእንቅልፉ ቀስቅሶ ተነስ ልጄ ማሜ ሰው ያስፈልገዋል ብሎ ያመጣልቅ ይሆናል ማለት ነው። እውነት ደህና ነገር ተመኝ። ይሄኛው አንፈልግም። ነፍ ዝንብ እንደው አንድ ግርማ ሞገስ ያለው ጎምለል የሚለውን አንዱ አባይ እንዲሁ ይሁን። እስኪ ይሁን አባይ ጭንስ ማለት ብራ ይሁን
ብራብሮ እንደ ብራብሮ ብረር አባይና ጣና ላይ እንደ አባይና እንደ ጣና የሚፈሰውን ርስቁን ይስጣቡ ይስጠን። አንሆንም እንደ ሐሳብ እንደዚህ መለመናችን ካልቀረ በደንብ ብንለምን እንደዚህ እየተያየን ይሁን እንደዚህ